ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ ሲሆን ፊልሙ የሚጀምረው አንዲት ጁሊ የምትባል ወጣት ሴት በጫካ ውስጥ ስትሮጥና አንድ ሰው ተከትሏ ሲተኩስ የሚያሳይ ትዕይንት እያሳየን ነው። ጥይቱም እንደ አጋጣሚ አልመታትም እና እሷ መሮጧን ብትቀጥልም በመጨረሻ ግን ጥይቶቹ ደጋግመው ይመቷትና መሬት ላይም ትወድቃለች። ከዚያም ፊልሙ ወደ ቀድሞ ጊዜ መልሶን ዋናዋ ተዋናይት ጁሊ በከፍተኛ ፍጥነት በመንዳቷ በፖሊስ እንድትቆምም ተደርጋ ፖሊሱም ወደ እሷ ቀርቦ ራሱን ዴቪድ ባራጋን ብሎ ሲያስተዋውቅ ሁለቱም ጁሊና እሱ እርስ በእርሳቸው መሳሳባቸውንም በግልጽ ማየት እንችላለን። እነሱም በዚህ አጋጣሚ እርስ በእርሳቸው ፍለርት አድርገው ፖሊሱ በደግነት ማስጠንቀቂያ ሰጥቷትም ወደ ስራዋ ታቀናለች። ጁሊ ለኮሌጅ ገንዘብ ለመቆጠብ በትንሽ ከተማ ውስጥ በሚገኝ ምግብ ቤት ውስጥ አስተናጋጅ ሆና የምትሰራ ሲሆን ምግብ ቤቱ የሚመጡ ደንበኞች ሁሉም ይወዷታል። ከነዚህም አንዷ ኤቪሊን ስትሆን ብሩህና ደግ ወጣት ሴት በመሆኗ ለጁሊ $50 ቲፕ ስትሰጣትም አይተን በዚያ ቀን የምግብ ቤቱ ምግብ አብሳይ የሆነው ቶሚ አብረው እንዲሆኑ ሲጠይቃት ነገር ግን አይኗ ሌላ ሰው ላይ መሆኑን ገልጻ በአክብሮትም እምቢ ትለዋለች። ያ ሌላ ሰው ደግሞ ፖሊሱ ዴቪድ ባራጋን ነበር። በዚያን ጊዜ ዴቪድ ወደ ምግብ ቤቱ ሲገባ አይተን ዴቪድ ገና ወደ ከተማው እንደመጣም እንረዳለን። ስለዚህ ጁሊ በድፍረትም ከተማውን እንድታስጎበኘው ጠይቀው እሱም እሺ ብሎ በዚያ ምሽት ጁሊና ዴቪድ ለቀጠሯቸው ይገናኙና ዴቱን ከመቀጠላቸው በፊት አንድ የሙዚቃ ሳጥንን በስጦታ ይሰጣታል። በቀጠሯቸው ወቅት የምግብ ቤቱ አብሳይ ቶሚ ምሽቱን በዚያው ቦታ እያሳለፈ እንደሆነ አይተን በዚያው ምሽት ጁሊና ዴቪድ ውጪ ሆኖ ተመስጠው ሲያወሩ ቶሚም አልፏቸው ይሄድና ይህም ዴቪድ ቶሚ ሌሊቱን ሙሉ ጁሊን ሲመለከት ስለነበር በመካከላቸው የሆነ ነገር አለ ወይ ብሎ ጁሊን እንዲጠይቅ አድርጎት ጁሊ በጥያቄው ትንሽ ተገርማ በመካከላቸው ምንም እንደሌለ አጥብቃ ተናግራ ከዚያም ዴቪድ አሊሺያ የምትባል አታላይ የነበረች መጥፎ የቀድሞ ጓደኛ እንደነበረችው መናገርም ይጀምራል። እናም እንደዚህ ያለ ግንኙነትን በድጋሚ አይፈልግም። እንዲሁም ከጁሊ ጋር በቁም ነገር መሄድንና ነገሮችን ማስተካከል እንደሚፈልግም ይገልጻል። ከዚያ በኋላ የዴቪድና የጁሊ ግንኙነት እየገፋ ሄዶ ጁሊ ለእናቷ እሱን ለማስተዋወቅ ወስና ከጁሊ እናት ጋር በምሳ ወቅትም ዴቪድ ማራኪና ደስ የሚለው ነው ማግኝታው እሱና ጁሊም እንዴት እንደተገናኙ ይነጋገራሉ። በሚቀጥለው ትዕይንት ዴቪድ ጁሊን ከከተማው ውጪ ባለው በጫካ ውስጥ ወደሚገኝ የቤተሰቡ ጎጆ ወስዷት የዴቪድን የቤተሰብ ፎቶግራፎች የሚመለከቱና ዴቪድ አባቱ ገና በልጅነቱ እንደሞተና እናቱ በስሜት እንደራቀችው በዚህም የልጅነት ጊዜው ምን ያህል ከባድ እንደነበር ይነግራታል። እሱም እያደገ ሲሄድ የከተማዋ ሼሪፍ ቺፍ ዶር ነው ተቀብሎ የሚያሳደገው። በሆነ ጊዜ የዴቪድ የቀድሞ ፍቅረኛ የአሊሺያን ፎቶ የሚያዩና ዴቪድም ለአንድ ሰከንድ ያህል ፊቱ ሲጠቁር ጁሊ ልታረጋጋውም ትችላለች። አንድ ቀን ከሰዓት በኋላ ጁሊ ከስራ ወደ ቤቷ ስትመጣ ዴቪድንም እዛው አግኝታው ስትገረም እንግዳ ነገር እንዳልተፈጠረም በማስመሰል ዴቪድ በግልጽ መጥፎ ዓላማ እንዳለው ስለተጠራጠረ ምግብ አብሳዩ ቶሚን እንድትጠነቀቀው ይነግራትና ጁሊ በድጋሚ እንዳይጨነቅም ነግራው ስታቅፈው እናያለን። ከዚህም በኋላ ነገሮች እየባሱም ይሄዳሉ። ቀናት አልፈው አሁን ጁሊ የጓደኛዋን ልጅ ኪንሴይን ስትጠብቅም ይታያል። የቅርብ ጓደኛዋ ሱዛን ብቻቸውን ትተዋቸው ሄዳለችና በኋላ በዚያ ምሽትም ጁሊ በድንገት የቤቱ በር ሲንኳኳ ትሰማና ያንኳኳ ሰውም ተበሳጭቶ የመጣው ዴቪድ ሆኖም ይገኛል። እሷም ስልኳን ስላላየች ወቅሳት ጀምሮ ይህ ሰው ሊደውልላት ሲሞክር እንደነበርና ለደህንነቷ በጣም ስለሚጨነቅ ጁሊን ለመፈለግ የጁሊ እናት ጋር ለመድረስ እንደሞከረም ይናገራል። በዚህ ጊዜ ነው ዴቪድ እውነተኛ ማንነቱን የሚያሳየው። እሱ ከመጠን በላይ ጠባቂና ተቆጣጣሪም የሆነ ሰውም ነበር። ጁሊ ወዴት እንደምትሄድ ሁል ጊዜ እንድትነግረው ማስጠንቅቋት አሁኑኑ አብረው እንድትሄድም አጥብቆ ሲጠይቃት እንደ እድል ሆኖ የጁሊ የቅርብ ጓደኛ ጣልቃ ትገባና ዴቪድ ባይስማማም ከቦታው ለመሄድ ይገደዳል። በማግስቱ ጁሊ ስለ ዴቪድ ለሱዛን እየነገረቻት እሱም ለባህሪው ይቅርታ ለመጠየቅ የአበባ እቅፍ እንደላከላት ትገልጽና ብዙም ሳይቆይ ጁሊ ዴቪድ የሰጣት የሙዚቃ ሳጥን ሲጮህ ሰምታ በላዩ ላይ ዴቪድ ከጓሮ ነው የሚል ማስታወሻም ታገኛለች። ባለማመን ወደ ኋላ ወጥታ ነገሩን ትመለከትና እዚያውም ዴቪድን ያገኘችው ሲሆን ይህ ማለት እሱ እንደገና ሳታውቅም ቤቷ ውስጥ ገብቷልም ማለት ነው። ምንም እንኳን እንድትናገር እድል ከመስጠቱ በፊት ይቅርታ ይጠይቃትና በጎጆው ውስጥ እንደገና ጥቂት ጊዜው አብረው እንዲያሳልፉ ሀሳብ ሲያቀርብ ሆኖም ጁሊ ለመሄድ ፍቃደኛም አልነበረችም። ይህም አስቆጥቶት እንደ እብድ ሰው ማረሻ አንስቶ ወደፊት ወደ ኋላም እያደረገው ማረሻውን ጉሮሯ ላይ ደገፍ በማድረግ
ፍንጭ ያለው ዛቻም ሰጥቷት ዴቪድም ከሄደ በኋላ ለእናቷ የሆነውን ሁሉ ስትነግራት ይህም እናቷ ወደ ዴቪድ የበላይ አለቃ ወደ ሆነውና ዴቪድን እንደ ልጁ ወደ አሳደገው ሰው ቺፍ ዶድ ጋርም ሪፖርት እንድታደርግም ያደርጋታል። ቺፍ ዶድ ዴቪድ የጁሊን ቤት ሰርጎ ገብቶ በማረሻ እንደዛተባት በደረሰው ሪፖርት ሲያፋጥጠው፣ ዴቪድ ግን ክሱን ክዶ ጁሊ ስሜታዊ እየሆነች ነውና ቀላል የፍቅረኞች ጭቅጭቅ እንደነበርም አጥብቆ ተናግሮ ቺፍ ዶድም ሲተወው ዴቪድ ተበሳጭቶ ይወጣና እሱን የምትወደውን ጋይልን አግኝቷት እሷም ደስ እንዲለውና እንደ ጁሊ ያለች ሴት እንድታሳዝነው መፍቀድ እንደሌለበትም ትነግረዋለች። በማግስቱ ጁሊ የቅርብ ጓደኛዋን ልጅ ኪንሴይን ከትምህርት ቤት ልትወስድ ብትሄድም ግን ልታገኛትም አልቻለችም። ጁሊም ደንግጣ የኪንሴይን ስም መጮህም ጀምራ በመጨረሻም ኪንሴይን ስታገኛት ትንሿ ልጅ ከዴቪድ አጠገብም ቆማ ነበር። ዴቪድ ተኮሳትሮ ይመለከታትና እሷ እንዳሰራጨችው ስለ ሰርጎ ገብነቱና ማረሻ ስላነሳባት ያልተረጋገጠ ወሬ ተበሳጭቻለሁ በማለት መናገር ጀምሮ ጁሊም ስጋት ስለተሰማት መራቅ ስትጀምር ቺፍ ዶድን በድንገት ይደርስና ጁሊ የተበሳጨች መምሰሏንም አይቶ ወደ ዴቪድ ይቀርብና በመካከላቸው ምንም ቢፈጠር ከጁሊ መራቅ እንደሚሻል ሲነግረው ዴቪድም ምክሩን እንደሚቀበልም ቃል ይገባል። በዚያ ምሽት ከስራ በኋላ ጁሊ ከቶሚ ጋር ከምግብ ቤቱ ውጪ ሆነው እያለ እሷ እንደተረበሸች ሲያይ ቶሚ ምን እየሆነ እንደሆነ ለመጠየቅ ቢሞክርም ግን አልነገረችውም። ጁሊ ይቅርታ ጠይቃ ወደ ቤቷ ልትሄድም መኪናዋ ውስጥ ገብታ ልትነዳ ስትል ከየትም ሳይታሰብ ዴቪድ ብቅ ብሎ ዝም ያለችውን ጁሊን በዛቻ መንፈስ ወደ እሱ እንድትመለስ መጠየቅ ጀምሮ ከዚያም ይርቃታል። ጁሊ ወደ ቤቷ ስትደርስ የሆነውን ለእናቷ ትነግራትና እናቷ እንደገና ቺፍ ዶድ ጋር ብትደውልም ነገር ግን ዶድ ዴቪድ ከምግብ ቤቷ አጠገብ እንዳልነበር እንደነገረውና ከዚያም በላይ የዴቪድ የሥራ ባልደረባ ጋይል ዴቪድ ሌሊቱ ሙሉ ከእሷ ጋር እንደነበር መስክራ እንደነበርም ለእናቷም ይነግራታል። በሚቀጥሉት ጥቂት ቀናት ጁሊ ዴቪድ ብቅ ብሎ ያስፈራራኛል ብላ በመፍራት ጭንቀት ውስጥም ሆና በፍራቻ እየኖረች አንድ ቀን ጁሊ ስለ ኮሌጅ ዊዝድሮዋል ማመልከቻ ኢሜይልም ይደርሳታል። ግራ ተጋብታ ወደ ኮሌጁ ደውላ የዊዝድሮዋል ማመልከቻውን እንዳልጠየቀች አጥብቃ ብትናገርም ነገር ግን ኮሌጁ መልሶ ሊቀበላት አልፈለገም። ይህም እጅግ አስቆጥቷት ጥሪውን እንዳቋረጠችም ወዴትም አልሄድም የሚሉ ተከታታይ ኢሜይሎችም ከራሷ ስምም ይደርሷታል። ከዚያም የባሰው ደግሞ ጁሊ በዚያን ቀንም ወደ ስራ ስትሄድ ብዙውን ጊዜ ደግ የነበረችው አሮጊት ሴት ኤፊሊን በድንገት አዝናባት በሷም ተስፋ በመቁረጥ ጁሊ የመጠጥ ችግር እንዳለባትና በዴቪድ ላይ ጥቃት እንደምትፈጽምም ከከተማው ነዋሪዎች እንደሰማች ስትነግራትና ጁሊ ይህንን ስትሰማም በጣም ትደነግጣለች። ቀጥሎ የዴቪድ የሥራ ባልደረባ ጋይል ወደ እሷ ትቀርብና ዴቪድ በእሷ ምክንያት ባለፉት ጥቂት ምሽቶች ራሱን እየጎዳና በእቅፏም እያለቀሰ እንደነበርም ትነግራታለች። ይህን ሁሉ የሰማው ቶሚ ጁሊን ከምግብ ቤት ውጭ ይወስዳትና የሆነ ነገር ትክክል እንዳልሆነ አንድ ሰው እሷን እየተከታተላት ነው ብሎ በማሰብ ለደህንነቷን በመኪና ውስጥ ያለውን ሽጉጥ እንድትወስድ ነግሯት ከዚያ እሷም እያለቀሰች እያለችም ያቅፋታል። በቀላሉ ለዴቪድ ዛቻ ተሸንፋ ተጎጂ ለመሆንም ፈቃደኛ ስላልነበረች ጁሊ መንገድ ትራንስፖርት ለምትሰራው ሱዛን ትደውልና የዴቪድን የቀድሞ ፍቅረኛ አሊሺያን እንድትፈልግላትም እርዳታ ጠይቃት አድራሻውንም ካገኘች በኋላ አሊሺያን ለመጎብኘትም ወስና ብትሄድም ሆኖም እንዳገኘቻት የዴቪድ ስም ሲጠቀስም አሊሺያ በጣም ፈርታ እሷን ለመርዳት ፈቃደኛ ባለመሆንም በሩን ዘግታባት ጁሊ በሐዘን ወደ ቤት መንዳት ስትጀምር አንድ መኪና ከየትም ሳይታሰብ ብቅ ብሎ ከመኪናዋ ጀርባም ተጋጅቶ መኪናው ጁሊን ማሳደዱን ይቀጥልና በመጨረሻም ፍጥነቱን ጨምሮ መንገዱን ሲዘጋባት ይህም ጁሊ መኪናዋን ወደ ቀኝ እንድታዞርና እንድትጋጭም ያደርጋታል። እንደተጠበቀውም የመኪናው ሹፌርም ዴቪድ ነበር። እሱም ወደ እሷ ቀርቦ ሽጉጥ ያወጣና ጁሊ አሊሺያን ለማየት በመሄዷ በጣም እንደተናደደ ገልጾ የከተማው ነዋሪዎች ጁሊ ሰካራም እንደሆነች ታሪኩን እንዲቀበሉ ውስኪ በመኪናው ውስጥ የሚያፈስና ከዚያም በኃይል ከመኪናውም ያስወጣታል። እሷን ወደ መኪናው ወስዶ መንዳት ሲጀምርም አሁን ሊያደርጋት በሚችለው ነገርም ፈርታ ጁሊ ውጥረቱን ለማርገብ ይቅርታ መጠየቅም ጀመራ። በመንገድ ላይ ሁለት ወጣት ወንዶችን በመንገዱ ዳር ሆነው ታይና መኪናው ሲያልፍም እርዱኝ የሚል ቃልን በአፏ አሳይታ ዴቪድ በመጨረሻ መኪናውን በምድረ በዳ ያቆመውና ወደ ውጪ መርቷት በመካከላቸው ምንም ችግር እንዳልተፈጠረ ዴቪድ እንድታገባውም ሲጠይቃት
ጁሊም ለመስረፍ እሺ በማለት ተስማማና አሁን እሱም በጣም ደስ ብሎት ዴቪድ ከቺፍ ዶድ ጋር በጫካ ውስጥ ያሳለፋቸውን ትዝታዎችና ተፈጥሮ ምን ያህል እንደሚወድ ማስታወስ ጀምሮ ትኩረቱ ሲሰረቅ ጁሊ ቀስ ብላ ወደ ኋላ ተመልሳ ከሱ ለመራቅ እድሉን አግኝታ ስትሮጥ ተናዶ ዴቪድ ሽጉጡን የሚያወጣና ወደ ጫካው የምትገባው ጁሊ ላይ መተኮስ ጀምሮ እዚህ ጋርም ፊልሙ መጀመሪያ ላይ የነበረው ትዕይንትም እንደገና ይታይና ጁሊ 2 ጊዜ ተመታ መሬት ላይ ወድቃ ከዚያም ቀስ ብሎ ወደ እሷ ይቀርብና ከመሄዱ በፊትም አካሏ እንደማይንቀሳቀስም ያረጋግጣል። በማግስቱ የጁሊ እናት ልጄ ጠፍታለች ብላ ሪፖርት ታደርግና መኪናውም ክፍት ሆኖ ቢገኝም ነገር ግን ሰውነቷም አልተገኘም። ትንሿ ከተማም በዚህ ዜና ተረብሻ ቺፍ ዶድም ሳጅን ሚለር የተባለውን አንድ መርማሪ በጉዳዩ እንዲረዳቸው ጠርቶት ከመጀመሪያው ጀምሮ ሳጅን ሚለር ዴቪድ የጁሊ የቅርብ ሰው ስለሆነም ይጠረጥረዋል። ሳጅን ሚለር ዴቪድ ከጁሊ መጥፋት ጋር ግንኙነት እንዳለው ለቺፍ ዶድ መንገር ቢጀምርም ነገር ግን ቺፍ ዶድ ጁሊ ነገሮችን የማጋነን ልምድ ስላላት ዴቪድ ተጠርጣሪ ሊሆን ይችላል ብሎም አያስብም። ወደ ጁሊ ስንመለስ 2 ጊዜ ከተመታች በኋላም አሁንም በሚገርም ሁኔታም በህይወት ነበረች። እሷም ለመነሳት ትታገልና 2 አዳኞች ሲያልፉ ብታይም ነገር ግን እርዳታ ለመጠየቅም በጣም ደካማ ነበረች። መሬት ላይ ተኝታ ሳለ ስለ እናቷ የነበራትን የፍቅር ትዝታዎች ታስታውስና በንጹህ የፍቅር ኃይል ጥንካሬውን መልሳ አግኝታ ማይተን በሌላ የከተማው ክፍል የጁሊ እናት በድንገት ከእንቅልፏ ትነቃና ድምጿን በግልጽ እንደሰማችን በመግለጽ ጁሊ በህይወት እንዳለች በማሰብም ወደ ፖሊስ ጣቢያ ሮጣ ሳጅን ሚለርንም አግኝታው ጁሊ በህይወት እንዳለች እንደምታውቅ አጥብቃ በማሳወቅ በህልሟ ውስጥ ድምጿን በግልጽ እንደሰማችም ትናገራለች። ዴቪድ ይህንን ሰምቶ ይደነግጥና ወደ ጫካው ለመመለስ ወስኖ መሬት ላይ የደረቀ ደምም ያገኛል። ይህ ማለት ጁሊ አሁንም በህይወት መኖር አለባትና በዚህ ጫካ ውስጥም የሆነ ቦታ መሆን አለባት ማለት ነው። እሷን ሲፈልግ በድንገት ሳጅን ሚለርን የሚያገኘውና ሚለርም እሱን እዚያ በማግኘቱም ይገረማል። ምክንያቱም ዴቪድ ከሌሎች ፖሊሶች ጋር በከተማው ሌላ በኩልም በፍለጋ መሳተፍም ነበረበት። ዴቪድ ረጋ ብሎ በመጫወት ጁሊ እዚህ መምጣት እንደምትወዳ አሁን እንዳስታወሰና የሆነ ነገር ሊያገኝ እንደሚችልም ለሳጅኑ ነግሮት ሳጅን ሚለርም ይህንን አካባቢን የሸፍነዋለሁ በማለት ዴቪድ ደግሞ ወደ ከተማው እንዲመለስም ነግሮት ጁሊ እርዱኝ ብላ ያሳየቻቸው 2 ወንዶች ያዩትን ለፖሊስ ለመንገር ስለወሰኑ ዴቪድ ሚስጥሩን መደበቅ የሚችልም አይመስልም። ሪፖርቱን ከሰሙ በኋላ ምክትል ዶድ ራሱ ወደ ቤቱ በመሄድ ዴቪድን ለመጋፈጥ ቢወስንም ነገር ግን ዴቪድንም እዛም አያገኘውም። በሚቀጥለው ትዕይንት ሳጅን ሚለር የቀድሞዋን አሊሺያን ማነጋገር ይቀጥልና በዚህ ጊዜ ዴቪድ አሁን እንደጠፋም እንማራለን። ይህም ጥርጣሬ ስለሚፈጥር ፖሊስ ስለመደበቂያው ቦታ ማንኛውንም መረጃም እየፈለገ ነበር። አሊሺያ በድንጋጤ ዴቪድ በጫካ ውስጥ ጎጆ እንዳለው እዚያ ተደብቆ ሊሆን እንደሚችልም ነግራው ይህንን ከሰማ በኋላ ሳጅን ሚለር የጁሊን እናት አግኝቶ እሷም አብረው ለመምጣት አጥብቃ ስለጠየቀች አብረው ጎጆውንም ለመፈተሽ ይወስናሉ። እንደተገመተው ዴቪድ በእርግጥ በጎጆ ውስጥም ተደብቋል። ሆኖም ግን ለጁሊ የሰጠው የሙዚቃ ሳጥን በድንገት መጮህ ሲጀምር ደህንነቱ የተጠበቀው ሆኖም አይቆይም። እሱም ብቻውን እንዳልሆነ ስለተረዳ ሽጉጡን ያወጣና ጎጆውንም መመርመር የጀመረ ሲሆን በዚህ ጊዜ ጁሊ በድንገት በማረሻ ወቅታው ክፉኛ ካቆሰለችው በኋላ እንደገና ስትደበቅ በተመሳሳይ ጊዜ ቺፍ ዶድም ደርሶ ይህም ዴቪድ ወደ ውጪ እንዲወጣ ያደርገውና ዶድ ዴቪድ ልክ እንደ ልጁ እንደሆነ እና ይህንን ማድረግ እንደማይፈልግ ገልጾ ግን ዴቪድን ማሰር እንዳለበት ሲነግረው ክህደት ተሰምቶት ዴቪድ እጁ ላይም ተኩሶበት ከዚያም ወደ ውስጥ ተመልሶ ጁሊ መፈለጉን ሲቀጥል ሳይታሰብ ጁሊ በድንገትም አንገቱ ላይ ወቅታው ዴቪድም መሬት ላይ ይወድቅና ጁሊ ደግሞ ከበላዩ ቆማ የአደን ጠመንጃ አንስታ እያየን ምንም እንኳን የሚያም ቢሆንም ዴቪድ ያደረገውን ፈጽሞ እንደማያቆም ሲናገር ጁሊ ጠመንጃውን ወደ እሷ አነጣጥራ ልተኩስ ስትል ጥይት እንደሌለውም ታውቅና ክፉውን ፖሊስም ደረቱ ላይ በስለት ወቅታም ትገለዋለች። ምሽቱ ሲያልፍ ጁሊ ከጎጆ ስትወጣ ቺፍ ዶድ አሁንም በህይወት ቢሆንም ነገር ግን መሬት ላይ ደም እየፈሰሰውም ነበር። ግን ልክ በሰዓቱ ሳጅን ሚለርና የጁሊ እናት ደርሰው ሁለቱም መትረፍ ችለውም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ